ዝም ማለት ባለመቻላችሁ ምክንያት የምታጧቸው ነገሮች አስቧቸው። በጣም ብዙ ጊዜ በህይወታችሁ ያሰባችሁት ትልቅ ነገር አይሳካም። ለምን ካላችሁ ለሰዎች ስለምታወሩ ነው። ለሰዎች መናገር አፋችንን እስከሚበላን ድረስ አብዛኛዎቹ ሰዎች ለሰዎች ካልተናገረን ያመናል። የሆነ ያልሆነውን ሁሉ ለሰዎች መናገር እንወዳለን። በጣም ትልቅ ነገር በህይወታችን ተፈጥሮ ወይንም ደግሞ ትንንሽ ስኬቶችን አስበን ያንን ለመስራት ከመነሳታችን በፊት ገና ምንንም ሳንጀምረው ለሰዎች በመናገር ነው የምንጀምረው። ለሰዎች ከተናገርን በኋላ ደግሞ ለምን እንደማይሳካ እያሰብን እንማረራለን። ግን ለምን የሁሉ ለምን የተፈጠረ ይመስላችኋል? ዝም ማለት ባለመቻላችን ምክንያት ነው። ዝም ማለት ባለመቻላችን ምክንያት አካባቢያችን ላይ ያሉት ሰዎች እኛ ላይ ሊቋጥሩብን ይችላሉ። ይህ ማለት ሁሉም ሰው መጥፎ ነው ማለት አይደለም። ነገር ግን እነዛ ሰዎች የሆነ ነገር ከተሰማቸው እናንተ ያን ነገር የማሳካት እድላችሁ በጣም ይቀንሳል። በቃ ሰዎች ከሰሙባችሁ ምንም ነገር የመሳካት እድሉ በጣም ይቀንሳል። እናንተ ደግሞ ያ ነገር ባለመሳካቱ ምክንያት ሀፍረታችሁ በጣም የከፋ ነው የሚሆነው። በዛ ምክንያት ደግሞ አዲስ ነገር አዲስ ተስፋ እንዳይታያችሁ ምክንያት ሊሆንባችሁ ይችላል። በነገራችን ላይ ስኬታችሁን ለሰዎች መናገር አይጠበቅባችሁ ወይንም ደግሞ ያሰባችሁትን ነገር ከመናገር ይልቅ እናንተ የሰራችሁት ስራ አፉን አውጥቶ የእናንተን ክብርና ዝና መናገር ይችላል። ወይንም ደግሞ የደረሳችሁበትንም ሰክሰስ ለሰዎች ሊያሳይላችሁ ይችላል። የሆነ ትንሽ ነገር ጀምራችሁ ከዛ ትልቅ ቦታ ላይ ስትደርሱ ያ የደረሳችሁበት ቦታ ራሱ አፉን አውጥቶ እናንተ የደረሳችሁበትን ቦታ መናገር ይችላል። እናንተ ምንም ነገር መናገር ሳይጠበቅባችሁ ማለት ነው። ስለዚህ በጭራሽ የትኛውንም ነገር ስትጀምሩ ወይንም ስታስቡ ለሰዎች መናገር የለባችሁ። አንዳንድ ሰው ሲናገር ይቀረኝ አይልም። ስለ ፍቅር ህይወቱ በህይወቱ ሊያደርገው ስላሰበው ትልቅ ነገር በቃ ምንም ነገር አይቀረውም። ስለ ቤተሰብ ሚስጥር ስላቀደው ትልቅ እቅድ በጣም ብዙ ነገር ለሰዎች ይናገራል። ግን የምር ያ ነገር መናገሩ ምን ያክል ጥቅም አለው ብለን ስናስብ በጭራሽ ምንም አይነት ጥቅም የለውም። ለምሳሌ ስለ ፍቅረኛው ቢያወራ ከፍቅረኛው ጋር ያለው ነገር ለሰዎች በመወራቱ ምክንያት ኮንፈርት እየሰጠው አይሄድም ከቆየ በኋላ ማለት ነው። ምክንያቱም እነዛ ሰዎች ለምሳሌ መሀል ላይ ተጣልተው ከነበረ ከዛ በኋላ ሲታረቁ ያ ሰው ግን ለተቃራኒው አካል ያለው ስሜት አይፋቅም ወይም ጥላቻም ከሆነ ጥላቻውን ይዞ ነው የሚቀጥለው። ነገር ግን ለሱ ፍቅር ካለበት ሁሌም ቢሆን ፍቅሩ ውስጡ ስላለ ያ መጥፎ ነገር ለሱ ይቀረፍለታል። ለዛ ግን ወሬው ለተነገረው ሰው ግን በጭራሽ ያ መጥፎ ስሜት ሊለቀው አይችልም። ይህ በመሆኑ ምክንያት ያ ሰው ጓደኛችሁ ወይም የሆነ ሰው ለዛ ለተቃራኒ ቦይፍሬንድ ወይም ገርልፍሬንዳችሁ ያለው ስሜት እንደ ድሮ ተመሳሳይ አይሆንም ማለት ነው። ስለዚህ ዝም ብትሉ ኖሮ ግን ለዛ ለጓደኛችሁ ያላችሁን ስምና ክብር ታስተካክሉለት ነበር ወይም ጥሩ እንደሆነ ይቀጥል ነበር ማለት ነው። ከዛ ትልቁ ነገር ሁለተኛው ትልቅ ፕላናችሁ ነው። በህይወታችሁ ትልቅ ብላችሁ ያሰባችሁትን ነገር ለሰው ስትናገሩ አንደኛ አእምሮአችሁ ያን ነገር እንደሰራችሁት ያስቡና በቃ ደካማ ይሆንባችኋል። የሆነ ነገር ለመስራት ተነሳሽነት ላይኖር ይችላል ከዛ ደግሞ ብዙ ጊዜ ለምን እንደሆነ አይታወቅም በቃ ለሰዎች የተናገራችሁት ነገር በሙሉ ልክ ያለ መሆን ችግር አለበት። ስለዚህ በጭራሽ ለሰዎች ምንም ነገር አትናገሩ። የቤተሰብ ሚስጥርም እንደዛ እና ለራሳችሁ የተቆጠባችሁበት ነገር ግን ስራችሁ ግን እናንተን አውጥቶ ማብራራት ሲችል ያኔ በጣም ትልቅ ነገር ይሆናል ማለት ነው። ስለዚህ በቻላችሁት መጠን የሆነ ነገር ለሰዎች ከመናገራችሁ በፊት ለራሳችሁ ያዙት። ከዛ በኋላ እናንተ የሰራችሁት ስራ ራሱን አፋወጡ ለሰዎች ትልቁን ነገር ያሳይ። ይህ ድንቅ አእምሮ ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ሰላም ሁኑ።